በኢትዮጵያ የፍልስፍና ጥበብ ዘርዓ ያዕቆብ ይቀድማል። ዘርዓ ያዕቆብ ከ1592 እስከ 1685 የኖረ በስሙ የታወቀውን የፍልስፍና መጽሐፍ የጻፈና ወልደ ሕይወትን ደቀ መዝሙሩ ያደረገ ኢትዮጵያዊ ፈላስፋ ነው ተብሎ ይታመናል። የዘርዓ ያዕቆብ ስም ሲነሳ ከ50 ዓመታት በላይ በአዲስ አበባ ዩኒቨርሲቲ ያገለገሉት ፕሮፌሰር ክሎድ ሰምነር ይጠራሉ። ፕሮፌሰር ራሳቸውን በአማርኛ ገላውዲዮስ እያሉ ይጠሩ ነበር። በትውልድ ካናዳ በምርጫ ኢትዮጵያዊ ነኝ ይሉም ነበር። ፕሮፌሰር ክሎድ ሰምነር የዘርዓ ያዕቆብን የፍልስፍና ሥራ በተከታታይ በወጡ በርካታ ሥራዎች ለዓለም ያስታወቁ ታላቅ መምህርና ፈላስፋ ናቸው። የአፍሪካ ፍልስፍና ቃል ወረድ በአፋዊ የሚዘራ ነው ሲሉ አውሮፓውያኑ ይተቻሉ። ዶክተር በቀለ ጉተማ በአዲስ አበባ ዩኒቨርሲቲ የሶሻል ሳይንስ ኮሌጅ የፍልስፍና መምህርና ዲን ናቸው። በአውሮፓውያኑ ትችት አይስማሙም። በተለይ በአፍሪካ ፈላስፎች መካከል ያለው ክርክር ፍልስፍና ማለት ተጽፎ በጽሁፍ ያለው ብቻ ሳይሆን በጽሁፍም ያልተቀመጠ ግን የህዝቡ በህዝቡ ባህል ውስጥ ያለ ዊዝደም ራሱ እንደ ፍልስፍና ይወሰዳልና ይሄ ለረጅም ጊዜ ሲያከራክር የቆየ ነው እና በዛ ረገድ ፍልስፍና ሰፊ ነው፣ ረጅም ታሪክ አለው እና ደግሞ ፍልስፍና የማንኛውም የሰው ልጅ ባህሪ ነው። ሁሉም ሰው ፈላስፋ አይደለም፣ ግን በተወሰነ ደረጃ ደግሞ ሁሉም ሰው የፍልስፍና ጥያቄዎችን ያነሳል። በማህበራዊ፣ በተፈጥሮ ሳይንስ፣ በፖለቲካ ሳይንስ፣ በታሪክ፣ በምጣኔ ሀብት፣ በህግ፣ በፊዚክስ፣ በኬሚስትሪ፣ በሕክምና በመሳሰሉት የጥናት ዘርፎች ውስጥ የግሪክ ፈላስፎች የጥበብ ሥራና አስተሳሰብ ዘውትር ይንጸባረቃሉ። ኪነ ጥበብና ፍልስፍና ያላቸው ዝምድና ምንድነው? ኪነ ጥበብን የሚያካትት የፍልስፍና ዘርፍ አለ፣ ኤስቴቲክስ ይባላል። በአማርኛ እንደ ስነ ውበት አድርገው የሚተረጉሙ ሰዎች ይኖራሉ። ትክክለኛ እንትኑን አላውቅም፣ ግን በኤስቴቲክስ ውስጥ ውበት ምንድነው? ውበት ኦብጀክቲቭ የሆኑ ተጨባጭ የሆኑ መለኪያዎች አሉት ወይ? የዚህ በዚህኛው ሳይድ የምታገኘው ውበት ተጨባጭ የሆነ መለኪያዎች ያሉት ሳይሆን ሪሌቲቭ ነው የሚል እንዳውም በእንግሊዘኛ ሁሌ እንደምንሰማው ቢዩቲ ኢዝ ኢን ዘ አይስ ኦፍ ዘ ቢሆልደር የሚል አለና በዚህ ላይ ነው በፍልስፍና ክርክር የሚካሄደውና አንድ ዋና ዘርፎ ኤስቴቲክስ የሚባለው ነው። እዛ ውስጥ ስነ ጽሁፍን፣ ሙዚቃን፣ ኪነ ጥበብን የመሳሰለው ላይ ተመርኩዞ ውበት ምንድነው በሰፊ የሚጠና ሰፊ የፍልስፍና የጥናት ዘርፍ ነው። ፍልስፍና በሁላችንም የአእምሮ እልፍኝ ውስጥ ይንጎራደዳል። ተማሪ ሳምራዊት አሰፋና ያሬድ አብርሃም በአዲስ አበባ ዩኒቨርሲቲ የአራተኛ ዓመት የፍልስፍና ተማሪዎች ናቸው። ድምድም ያለ ወይንም የተቆለፈ የፍልስፍና ወይንም ፈላስፋ ማን የሚል ምላሽ የለም። ግን አብዛኛውን ሰው የሚያስማማ ወይንም አብዛኛው ፍልስፎችም እንዲሁም በፍልስፍና ጋር በተያያዘ ስራ ላይ ያሉትን የሚያስማማ ትርጓሜ አለ። የሱም ትርጓሜ ማለት ሁለት ነው። ፍልስፍና በሰፊው አለ፣ ፍልስፍና በጠባቡ ወይንም በትክክለኛው ትርጓሜ ወይንም በመለኪያው ትርጓሜ ሊባል ይችላል። ፍልስፍና በሰፊው የጥበብ ፍቅር ማለት ነው ወይንም የእውቀት ፍቅር ማለት ነው። ይህ ደግሞ ማንኛውም ሰው በተፈጥሮ እውቀትን ይወዳል፣ እውቀትን ይፈልጋል። ይህ በተፈጥሮ የሚሆን ነገር ነው እና በተፈጥሮ ሁሉም ሰው ፈላስፋ ነው። አንድ ጋናዊ ፈላስፋ የተናገረው ነው፣ ኳሜ ጌቼ ይባላል። እሱ ምን አለ? በአማርኛ ትርጓሜው እንዲህ ነው፣ ፍልስፍና ማለት ሂሳዊ፣ ምክንያታዊ እንዲሁም ዘዴያዊ በሆነ መንገድ ህይወታችንን፣ ጸባያችንን እንዲሁም የህይወት ተሞክሮዎቻችንን ያሰመሩባቸው ነገሮች ወይንም ሐሳቦች መመርመር ማለት ነው። ዘዴያዊ መሆን አለበት።
ሂሳዊ መሆን አለበት ምክንያታዊ መሆን አለበት ያው ፈረንጆቹ እንደሚሉ ክሪቲካል ሲስተማቲካል ነው ወይ ሎጂካል ነው ወይ እነዚህን የተከተለ እነዚህ እንደ መስፈርቶች ማለት ናቸው እነዚህን የተከተለ ልክ ፈላስፋ ነው ወይም ፍልስፍና ውጤት ነው ወይም በብሮደር ሴንስ ወይም ሰፋ ባለው እንዳለው ማለት ነው በሱ ደግሞ ካየነው ማንኛውም ሰው ይጠይቃል ያስባል ለምን መቼ እንዴት ምናምን የሚለው ነገር ሁሉ ሁላችንም ነው የምንጠይቀው ስለዚህ በብሮደር ሴንስ ወይም በሰፋ ባለው ነገር ካየነው ሁሉም ፊሎሶፈር ነው ግን እነዚህ መስፈርቶች የሚያሟላ እንደ ፍልስፍና ተብሎ በትልቅ በተቋማትም በዩኒቨርሲቲዎች የሚሰጠው ግን እነዚህ ነገሮች ምክንያታዊነት ዘዴያዊነት ሂሳዊነት እነዚህ ነገሮች ያጠቃልላል ሲሆን ሳምራዊትና ያሬድ ምክንያታዊ ምርምር ፍልስፍና ያስፈልጋል ይናፈቃል ይፈልጋል ይላሉ በአፍሪካ የተሰሩ የፍልስፍና ስራዎች በርካቶች ናቸው የፍልስፍና ጥበቦች በአራት ተከፍለዋል እሺ አንደኛው ፍልስፍና የነጻነት ፍልስፍና ከኮሎኒያሊዝም ጋር የተለያየው ማለት ነው ሊብሬሽን ፊሎሶፊ ምንለው ማለት ነው ሁለተኛው ደግሞ የጎሳ ፍልስፍና ምንለው ነው አንድ ጎሳ እንዲያውም አሁን ህብረተሰብ የራሱ ያኗኗር ስልት የሚኖርባቸው መንገዶች አሉ አይደለ እሱን የተከተለ ላይፍ ፊሎሶፊ ነው እና ያ እንደዛ ይባላል የጎሳ ፍልስፍና ሌላኛው ያዋቂዎች ፍልስፍና ወይንም ሳጃስቲ ፊሎሶፊ የሚባለው ነው ሌላኛው ያውኛ የምንሰለጥንበት የፕሮፌሽናል ፊሎሶፊ ነውና አራት እንዳልኩ ክፍሎች አሉት አፍሪካ ውስጥ ከዚህ ውስጥ በሲስተማቲክ ወይንም ዘዴያዊና በጣም ሳይንሳዊ ስለሆነ የዘር ያዕቆብ የሚካተተው በየትኛው ውስጥ ነው በፕሮፌሽናል ፊሎሶፊ ፍልስፍና ውጤቱ ቶሎ በእጅ ሊያዝ የማይችል ነው ብዙ አመታትን ይፈጃል ከዚህ አንፃር ጊዜ ማባከን ካልሆነ በስተቀር ለሶስተኛ ዓለም ሀገሮች በተለይ ለአፍሪካ ሀገሮች ፋይዳው ምንም እርባና የለውም የሚል ነገር ነው ያላቸውና እንዴት ቻሌንጅ ማድረግ እንችላለን እንዴት መፍታት እንችላለን እኔ የምላውን እዚህ ላይ መሰለ ፍልስፍናን እንዴት አድርገው ነው የተቀበሉት ነው ገባ የሆነ ዴቨሎፕመንት ፕላን አለ አይደለ አንድ ሀገርን በዚህ መልኩ ብትሄድ እዚህ ደረጃ ላይ ትደርሳለች የሚያስብል እና አሁን ወደ መጨረሻ ላይ የመጣው ነገር በፊት ኢኮኖሚስቶች ነበር የሚያወጡት ይሄን ፕላን ምናምን ግን ይሄ ዴቨሎፕመንት ፕላን ያካተተው መሰለ ዴቨሎፕመንትን ከምን አንፃር ነው ያዩት እዚህ ጋር ከቁሳቁስ አንፃር ነው እዚህ ጋር አንድ ነገር ወይ ፎቅ ተሰራ ወይ ብር አገኘህበት መጨረሻው ጥሩ ከሆነ ብር ካገኘህበት ወይ ያቺ ሀገር በብር ከፍተኛ ደረጃ ከደረሰች በቃ ትልቅ እድገት ነው ማለት ነው ግን አሁን ወደ መጨረሻ የተደረሰበት ነገር ምንድነው ኤቲክስን አጠቃልሏል ይሄ ነገር የዴቨሎፕመንት ፕላን አንድ ህብረተሰብ እዚህ ጋር ነገር ሲሰራ ከህብረተሰቡ ባህል ጋር እየሄደ ነው ወይ የህብረተሰቡን ስነ ልቦና ምን ያህል ይጎዳል ይጠቅማል እነሱ ነገሮች እየታዩ አልነበረም በፊት የሆነ ማቴሪያል ነገር ካደገ በኋላ ያ ነበር ዴቨሎፕመንት የሚባለው አሁን ላይ የወጡት ዴቨሎፕመንት ፕላኖች ላይ ግን ፊሎሶፈሮች መኖር አለባቸው ፍልስፍና ለአፍሪካ አይጠቅማትም የሚባለው ነገር ትክክል የሚሆነው ፍልስፍና ምዕራብ ሲሆን ነው ፍልስፍና ምዕራብ በአፍሪካ ፍልስፍና ላይ የሚቃረን ፍልስፍና ነው እንዴት ነው የአፍሪካ ፍልስፍና የሚጀምረው ከእኛ ነው የሚጀምረው የምዕራብ ፍልስፍና ደግሞ ከእኔ ነው የሚጀምረው ዴካርትን ባነሳላ አንድ የታወቀ ፍልስፍና አለ I am because I think therefore I am ነው ማሰቡ ነው የሱ ኢሴንስ ወይንም የሱ ቁም ነገር ወይንም የሱ ማንነት በአፍሪካ ፍልስፍና ደግሞ ምንድነው የሚባለው I am because we are ነው የሚባለው ምንድነው ያ ማለት እኔ ምክንያቱም እኛ ስላለን ነው እኔ የምኖረው ነው የዘር ያዕቆብን ፍልስፍና ከውልደቱ ጅማሮ ተነስተን የፍልስፍና ቅኝት እንመልከት ወላለዱ ኢንፍራንዘ በልዩ ስሙ ኢንፍራንዘ በተባለ አካባቢ ነበር እና በወቅቱ ፍልስፍና በጀመረበት አካባቢ ንጉስ ሲኒዮስ በነበረበት ዘመን ነውና ካቶሊዝም ኢትዮጵያ የተቀበለችበት ጊዜ ነበር ፈረንጆቹ አይደለም ኢትዮጵያ አይደለም ጣሊያን መለክሴ ነው ሊሉበት የቻሉበት ምክንያት የተከተለው መንገድ ነበር ልክ አለ ዴካርት የተከተለው መንገድ ነው የተከተለው እና እኛ ኢትዮጵያ ነው የምንልበት ምክንያት አንደኛ ፍልስፍናውን የጻፈው በግዕዝ ነው እና ነጭ ቢሆን ወይም ሌላ ሀገር ዜጋ ቢሆን
ምን ያህል ፐርሰንት ነው የራሱ ፍልስፍና በዛን ዘመን በግዕዝ ያው ያልዳበረ ቋንቋ ሊሆን ይችላል ነበርና በዛን ዘመን በግዕዝ ቋንቋ የሚጠቀምበት በኢትዮጵያ ኦርቶዶክስ ተዋሕዶ የቅድስት ሥላሴ መንፈሳዊ ኮሌጅ የፍልስፍና መምህር ፍስሐ ታደሰም ስለ ዘርዓ ያዕቆብ ድምዳሜ ከመስጠት በፊት ቆም ብለን ግራና ቀኝ መረጃዎችን ማበጠር ማንጠርጠር ይኖርብናል የሚል አስተያየት አላቸው። በፕሮፌሰር ክላውድ ሳምነር አስተሳሰብ መፍትሄ እንዳገኘና ፍጹም ኢትዮጵያዊ እንደሆነ ታምኖበት ክላሲካል ኢትዮጵያን ፊሎሶፊ ተብሎ ከቃል ወረዱ ፍልስፍናችን ባጠገብ በጽሁፍ ካሉቱ አንዱና ዋናው የኢትዮጵያን የፍልስፍና መገለጫ ሆኖ ቀርቦ ሰዎች ይከታተሉታልና ይህ አስተሳሰብ ልክ እንዳልሆነና እንደገና ማሰብ እንዳለብን ያመንኩት። ዶክተር በቀለ ጉተማ ደግሞ ዘርዓ ያዕቆብ ኢትዮጵያዊ ፈላስፋ መሆኑን ይናገራሉ። ፕሮፌሰር ክላውድ ሳምነር የሚባሉ ነበሩ። እሳቸው የተለያዩ ዶክመንቶችን በጽሁፍ ያሉ በተለያዩ በአውሮፓም በአገር ውስጥም ያሉና ሌሎች ከጽሁፎቻቸው ጋር ያሉትን በማገናዘብ በማሻማ ሁኔታ ዘርዓ ያዕቆብ ፈላስፋው ኢትዮጵያዊ አፍሪካዊ መሆናቸውን አረጋግጠዋል። ሰው ልጅ ሰነፍ ነው፣ ለመመርመር ዝግጁ አይደለም። በፍልስፍና የጥበብ መንገድ ለምን መጠይቅ ይቀድማል? አንድ ሰው ሲነገር እንዲ ነው ማለት የለበትም። ለምን ይውደድ ሰው ለምን ብሎ ሲጠየቅ ለምን ብለው ሰው የሚጠይቀው ስለጠላው አይደለም፣ በጥላቻ ተነስቶ አይደለም፣ ግን ማወቅ ስለሚፈልግ ነው። ለምን እንዴት ቢሆንስ በዚህ ጎን አይተዋል ወይ በምን አንፃር ብታየው ነው? በሃይማኖት አይተው ነው ኦኬ ትክክል፣ በተማሪ አይን አይተው ነው፣ በመሪ አይን አይተው ነው፣ በምን አይተው ነው የሚባሉ ነገሮችን እና ሂሳዊ አስተሳሰቦች ቢስፋፉ ጥሩ ነው ብዬ አስባለሁ። በእኔ በኩል ለሁሉም ማለት ለሁሉም ለሀገራችንም ለእያንዳንዱም ሰው ጠቃሚ የሚሆነው ምንድነው ከምዕራብ አንድ የሆነ ነገር ሲመጣልህ እሺ ብለህ መቀበል፣ ምክንያታዊ ሳትሆን ጠይቃለህ። ለምን ገባ ለምን ብለን ጠይቀን ምክንያታዊ ሆነን ብንቀበለው መጨረሻው ጥሩ ይሆናል። ዝም ብለን ግን ስለተሰጠን ብቻ መፈላሰፍ ስላልፈለግን ብቻ ከተቀበልነው ግን መጨረሻው ጥሩም ላይሆን ይችላል። አብሮነታችን ውስጥ ላይ ተቃርኖ ያለው ሐሳብ በሚመነጭበት ጊዜ አዳማጩ ባከና ተፈላሰፍ ወይ ማተፈላሰፊ ምንድነው ፍልስፍና ተፈላሰፍብኝ ምናምን የሚባለው ነገር ከምን መሰለ የመጣው? ብዙ ጊዜ ሰዎች እንዲው ይነሱና እንዲው ይጽፋሉ። በመካከለኛው ክፍለ ዘመን የነበረ ነገር ነበር። በመርፌ ላይ ስንት መላእክቶች ሊደንሱ ይችላሉ ወይም ስንት መላእክቶች ሊቆሙ ይችላሉ? ከዋክብቶች ስንት ናቸው ካለ ምንም መሳሪያ እንዲህ አይነት ፍልስፍናዎች አሉ። እዚህ ጋር ቆም ያለው ወይንስ የለውም ተኝችል የሚሉ ፍልስፍናዎች አሉ። እነዚህ ሳይንሳዊ ዘዴያዊ አይደሉም እና ለዛም ነው ሰው አትፈላሰፍብኝ የሚለው እና ይሄንን ለይተን ማወቅ አለብን። ምክንያታዊ ሳይንሳዊ መሆን አለበትና ሲስተማቲክ መሆን አለበት ወይም ዘዴያዊ መሆን አለበት። በአንድ ሌሊት ለሁሉ ነገር ሊያውቅ አይችልም። ከምን ይጀምር? ከውበት ይጀምር። ውበት ምንድነው? አንድ ውብ ሴት ስንል ምን ማለታችን ነው? ውብ ነገር እያለ በዘዴ ከውበት ይነሳና ደግሞ ኦኬ ከህይወት በኋላ ያለው ነገር ምንድነው? ከህይወት በፊት ምንድን ነበር? የህይወት ትርጓሜ ምንድነው? ዕውቀት ምንድነው? ለምን ማራለው ባልማርስ ብሎ በዘዴ ይሄድና አንዳንድም ሰዎች ትክክል ነው አትፈላሰፍ የሚሉት ምክንያታቸው ይሄ ነው። አንዳንድ ሰው ዝም ብሎ ህልም ነገር የሆነ የማይታይ ነገር ይናገራልና ያሬድ ምክንያታዊ ጨዋታ እናድርገው። ወደ ሂሳብ ቀመር ውስጥ እንግባ። አንድ ሲደመር አንድ ሁለት ነው። አንድ ሲደመር አንድ ሶስት ይሆናል በፍልስፍና ይባላል። ይሄ ምን ያህል እውነት ነው? አንድ ሲደመር አንድ ሁለት መሆኑን ረስተውት ሳይሆን ከተግባባን የሚለውን ነገር ለማምጣት ነው። ይሄ ነገር ወደ ምን ያመራል መሰለ? አንጻራዊ ፍልስፍና ይባላል። ሁሉ ነገር እንዳስተያየቱ ነው፣ እንደ ሰውየው ነው። ከተስማማን ብሎ የግሩፕ አንጻራዊ አስተሳሰብ አለ፣ ግላዊ ንጽጽራዊ አስተሳሰብ አለና ከዛ ነገር የመነጨ ነው። ስለዚህ ሁሉም ፍልስፍናዎች እውነት ናቸው ማለት ይቻላል? ሁሉም ፍልስፍናዎች እውነት ናቸው ሳይሆን ሁሉም ፍልስፍናዎች እውነትን ፍለጋ ነው።